ሰላም ውድ ቤተሰቦቻችን እንዴት ናችሁ? የጠፋ ሰው አትፈልጉም እንዴ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም አለን። አይታያችሁ መሰለኝ። እንዴት ናችሁ? ቆረጠኝ። አሁን ምን ይሻላል? ይቆርጠኝ በቃ። ይሄ ካሜራዬ ምንም በቃ ጭንቀት። እንዴት ናችሁ? ሆድዬ ሰላም ነው? ውድ ቤተሰቦቼ አሁንም ይቆርጠኛል። ድቤ ሆንኩ መሰለኝ። አሁን ይሻላል መሰለኝ። እንዴት ናችሁ? ሁሉ ሰላም? ምን አዲስ አለ? ጠፋሽ? የት ሄድሽ አትሉኝም እንዴ? የጠፋ ሰው አይፈለግም? ደህና ናችሁ? ኑ ቡና እንጠጣ። ቡና ቅርብ ያለው ኑ ቡና ጠጣ፣ እንጠጣ። ምን ያኮላትፍሻል? ምንም ያኮላትፍሽ? ያው ቁርስ እንብላ። እያችሁ ንፍሮ ትናንትና ገብርኤል ነበር። ትናንትና እንዴት ናችሁ? ትናንት ገብርኤል ጸድቅ ትንሽዬ ነበረችኝ። እሱን አርጌ ሻማውን አብርቼ እኔ እንትን አልተመቸኝም። ምንድነው ይሄ የመቀርጽበት ነገር ምንም አልተመቸኝም። ያዙ ብሉ ያዙ። ስለ ገብርኤል ትላንት ነው ግን አልፈዋል እንዳትሉኝ እንጂ። እንዴት ናችሁ? ሰላም ነው ወይ? ሁሉ ሰላም ሁላችሁ? እስቲ ላስተካክል። ይሄ ነገር ለምንድን ነው ስኔ የማይታየው? አይ ስኔ እንዲታይ እኮ ነው የፈለኩት። ወደዚህ ላድርገው ይሆን? ኧረ ተው ስኔ ይታይ በእናትህ። እንደዚህ ይታይ እንጂ እዚህ በላይ አይስተካከልም። እዚህ በላይ አይስተካከልም። ሰላም ውዶችዬ፣ እንዴት ናችሁ? ሰላም ነው ወይ? ሁሉ ሰላም፣ ሁሉ መልካም አለሁላችሁ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። አልሆነልኝም፣ በቃ ቆረጠኝ ደግሞ እንደገና። ዛሬማ እልህ ሊያስጨርሰኝ ነው። በቃ እልህ ሊያስጨርሰኝ ነው። እናንተ ቤተሰቦቼ ቆይተሽ መጣሽ ጠፍተሽ መጣሽ ብሎ ነው መሰለኝ በቃ የቆረጠኝ ነው። እሺ እናንተ ባለፈው አረቦቹ ሲጠሏችሁ የሚያሳያቸው ምልክቶች ብዬ የሰራሁት ቪዲዮ ጠላታችሁ ድርቅ ይበል ድርቅ ብሎ አልወርድም ብሎ መልሼ ደለትኩት። እንዴ ገርሞኝ ለምን እንደሆነ ድጋሚ አወራታለሁ ብዬ ነው ዛሬ የመጣሁት። እውነት እንዴ እነሱ ሲጠሏችሁ የሚያሳዩአችሁ ምልክት አይጣልባችሁ። ስታወሯቸው በትንሽ ቃል ምልስ ያደርጉላችኋል። ወይ አዎ ወይ አይደለም ነው የሚሏችሁ። ቁርጥ ነው የሚያደርጉባችሁ ማለት ነው። ቤት ውስጥ ደግሞ የሆነ ነገር ልጠይቁ ከፈለጋችሁ ወደ ጭቅጭቅ ነው የሚወስዱባችሁ። ፊታቸውን ብታዩ 24 ሰዓት ሙሉ ፊታቸውን ዝብዝፍ ነው የሚያደርጉት። እንደዚህ የሚያደርጉት ሲጠሏችሁ ነው። ሲጠሏችሁ በአጭሩ ይመልሱላችኋል። አንድ ነገር ልታወሩ ስትሉ ቶሎ በመሃል ቆርጠው ይገባሉ። ቶሎ በመሃል በተለይ እንደዚህ ቤት ውስጥ ልጆች ወጣት ልጆቻቸው ምናምን ካሉ ከእነሱ ጋር ልታወሩ አይፈልጉም። ትልልቅ እናቶች ካሉ በተለይ አይፈልጉም። በቃ እነሱ እናንተን የበታች አድርገው ልክ እናንተ አብራርታችሁ እንዳታወሩ እንኳን እነሱ በመሃል ይገባሉ። የተንኮላችሁ ተንኮል። የዛ ሰዓት እናንተ ከማውራት ተቆጥባችሁ ወደ ስራችሁ ትሄዳላችሁ። ዝም ብላችሁ ወደ ስራችሁ ትሄዳላችሁ። ልትጠይቁት የፈለጋችሁት ነገር እንኳን ቢኖር ነው የምላችሁ። እንደዚህ የዚያን ያክል ነው ክፋታቸው። እነሱ ደግሞ 5 ደቂቃ እንድታርፉ አይፈልጉም። 5 ደቂቃ
እንደው ስራ እንኳን ቢያልቅ ማለት ነው ስራ አለቀ ተብሎ ራሱ ምን ሆናለች ደግሞ የሰዎቹ አብጤ ጮሃለች እዚህ ስራ አለቀ ተብሎ ራሱ በቃ ትንሽዬ 2 ደቂቃ ክላሳችሁ ወደ ክላሳችሁ ልትሄዱ መሆኑን ሲያውቁ ማለት ነው አዲስ ስራ ፈጥረው ኩሽና ይገባሉ። አዲስ ስራ እንደገና ከኩሽና እና እነሱ ሲጠሉ ፈጣሪ በጌታ ይበል በቃ ጭጉግት ነው። ሁሌ ፊታቸው እንደተኮሳተረ ነው። ሁሌ የኔ አሮጊት አሁን እዚህ አሮጊት ናት መሰራባት ግን አሮጊትን ብትሆንም ልጆች አሏት ምናምን በቃ እንደዛ ነው የምታደርገኝ። እኔ ከራሴ ከህይወት ተሞክሮ እኮ ነው የምነግራችሁ እውነት። በዛ ሰዓት ወይኔ የእሷን ፊት ካየሁ እሷን ፊት አይቼ በቃ ወይኔ እንድትኮሳተራለች ወይኔ ምን ላድርግ ምናምን ብዬ ከተጨናነኩኝ የባሰ ነው በቃ ራሴን ማሳመው። የዛ ጊዜ ግን ምንም አይመስለኝም። ስራዬን እሰራለሁ። ካቋረጠችኝም በቃ ልጠይቅ ስል ስታቋርጠኝ ጸጥ ብያ ትሄዳለሁ። ተመልሼ የምጠይቀው ነገር ካለ በሲሪየስ እጠይቃለሁ። ወይ እሺ ትላለች ወይ እምቢ ትላለች። እና ሲጠሉ ስማ እና ከዚች ከኔ ጋር ያለች አሮጊት በቃ በኪነ ጥበቡ ነው አብረን የምንኖረው። የእውነት በጣም እንትን በኢየሱስ ክርስቶስ እውነት ቡና እየጠጣሁ ነው። በቡና ጨክን መቼም በጣም ቆንጆ ቡና ነው ያፈላሁት። ውጠጡልኝ ቤተሰቦቼ። ግን ቤተሰብ እያደረጋችሁኝ አይደለም። ቤተሰብ እኮ እያደረጋችሁኝ አይደለም። መቼም ጀማሪ ሰው እኮ ማበረታታት አለባችሁ። ማንንም ሰው ከፍ እያደረጋችሁ አይደል እንዴ? ስንት ደህና ቁም ነገር ቦታ ላይ እያደረሳችሁ ያላችሁ። እኔስ እህታችሁ በሉ አበረታቱኝ። የሚነካኩትን ነገሮች ነካ አድርጉልኝ እሺ። ስወዳችሁ እውነት አይከፈልበትም። ቅንነት ብቻ ነው የሚፈልገው። እና እንደዚያ ነው ቤተሰቦቼ። ሲጠሏችሁ እኛ የመጣ ነው ለስራ ነው። የእነሱን ፊት ልናይ አይደለም የመጣ ነው። በቃ ስራና ስራ ነው እኛ የሚያገናኘን። ስራችንን ከሰራን ስራ እስከሰራን ድረስ እነሱ ሲኮሳተሩ ቢውሉ ቢያድሩ ምን አሳየን እነሱን ፊት። ግን እነሱ ልክ እንደሚጠሏችሁ እንትናቸውን ማሳየት ይፈልጋሉ። ፊታቸውን ማሳየት ይፈልጋሉ። እናንተ አይገዙላችሁም። ግዙ ያላችኋችሁን ነገር ችላ ይላሉ። ትተው ይመጣሉ። 2-3 እንድትጨቃጨቁ ያደርጓችኋል። 2-3 ጊዜ እንድትነግሯቸው ይፈልጋሉ። ተናግራችሁ ራሱ ማያመጡ ይኖራሉ። ያው የጥላቻ ምልክት ነው። እኛ ደግሞ በተፈጥሯችን ይሉኝታ የሚባል ነገር ስላለብን አንድ የተናገርን ሁለተኛ ለመድገም በጣም ነው የምንሳቀቀው። ለዛ ስለሆነ ዝምታን እንመርጣለን። ዝም በቃ ይቅር ከነሱ ጋር ከመጨቃጨቅ ብለን ዝም እንላለን። ግን እነሱ ስለሚጠሉን ነው እንደሱ የሚያደርጉት። በቃ ይጠሉናል። እውነት እኛ በጣም ረግጠው ለመያዝ በቃ እኛ በተለይ አበሾች ሲባል በቃ ለመርገጥ ይፈልጋሉ ወደታች ማርያምን በጣም ለመርገጥ እስቲ አንድ ነጭ ሰራተኛና የኛ ሰራተኛ አንድ ቤት ውስጥ ሲሰሩ በጣም ጫና የሚያበዙት አበሻዊት በላይ ነው። እውነት አበሻ የሆነችው ላይ በጣም ጫና ያበዛሉ። ነጯን ግን እንደው ስልኳን ከፍታ ተኝታ ብትል አይናገሯት። በጣም ተጽዕኖ ያደርጉብናል። እና እኛም ደግሞ ለነሱ ደፋ ቀና ነው። በቃ እንዲሆኑ ሆኖ እንዲያደርጉ ሆኖ ይኮሳተሩብን ይጮሁብን ይሆኑ በቃ ሰቀቀን ይሄን አንስተን ለመብላት ራሱ ስንት ሰቀቀን ምን ሰዎች እኮ ነን። አንስተን እየራብን ምን እንሰራ ስንቶቻችን ነን የእውነት። እና ውድ እህቶቼ በተለይ እኔን የምትከታተሉኝ እዚህ ኢማራት ላይ ነው። ኢማራት ላይ ያለሁት ኢማራት ላይ ናችሁ። በቁጥር 1 የምትከታተሉኝ ኢማራት ላይ ናችሁ እህቶቼ። እውነት ሰዎቻችሁን ፊት አትዩ። ከራባችሁ መብላት ስራችሁ ብቻ አይጉደል። በቃ ስራችሁ ብቻ እና ራሳችሁን ጠብቁ። በቃ እነሱ እንትናቸውን በቀያየሩ ቁጥር ፊታቸውን እንደ እስስት በተቀያየረ ቁጥር ተሳቃችሁ አትሞቱ። በቃ እውነት ስቅቅ የሚሉ ልጆች አሉ። በቃ ስቅቅ እኔ እንኳን አሁን ተለማምጃታለሁ። በጣም ተለማመድኳት። አሁን በቃ ስታኮርፍ ብትል እኔ ስራዬ አይጉደል እንጂ በቃ ዝም ነው የምላት። እና
ምን ልላችሁ ነበር? አንደኛ በዱባይ ነው የምትከታተሉ፣ ሁለተኛ ደግሞ ሳኡዲ ላይም ታዩኛላችሁ። አመሰግናለሁ በጣም የእውነት በጣም ነው የማመሰግነው። ክብር ይስጥልኝ፣ ኑሩልኝ። እህቶቼ ደግሞ ከፍ አድርጋችሁኝ ሰብስክራይብ እያደረጋችሁኝ ከፍ አድርጋችሁኝ ደህና ደረጃ እንደምታደርሱኝ በጣም ተስፋ አድርጋለሁ። በእውነት እንኳን እኔን እህታችሁን የአንድ የስደት እህታችሁን ለሌላም ሰው ትተርፋላችሁ እናንተ አውቃለሁ። እና ኑሩልኝ። እኔም ቡና ልጠጣ ወደ ስራ ደግሞ ስራ እንዳይዛችሁ። ባትሪም እንግዲህ ቆስቲሎ እያለ ነው መሰለኝ። እናወራለን፣ ዞሮ ብዙ እናወራለን ገና